ሰላም ሰላም የቻናሌ ቤተሰቦች ውድ ተከታታዮች እንዴት ናችሁ? አላችሁልኝ? አለሁላችሁ። እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት የክቤ ለበን አሰራር ወይም ለበን በክቤ አሰራር ማለት ነው። እዚህ ጋ የጨመርኩት ያው ያላችሁበት ሀገር፣ እኔ ያለሁበት ሀገር ከሆናችሁ ታውቁታላችሁ። ግን ሌላ ሀገር ከሆናችሁ የሁሉም ሀገር አሰራር ስለሚለያይ እኔ ባለሁበት ቤትና ሀገር ደግሞ ፍላወር ወይም ፍርኖ ዱቄት እና ደግሞ እርጎ ወይም ደግሞ ለበን ይባላል። የእሱ አሰራር ይዤላችሁ መጥቻለሁኝ። ስቀርጽ ከመጀመሪያ ያላሳየኋችሁ አጠገቤ ሰው ስለነበረ ለመቅረጽ አልተመቸኝም እና እየሰራሁኝ በግማሽም ቢሆን አሳያችኋለሁ ብዬ ነው። እና ውዶቼ አበረታቱኝ። ሼር፣ ላይክ፣ ሰብስክራይብ ሳታረጉኝ እንዳታልፉ። ውድ ጥንካሬዎቼ፣ ብርታቶቼ አበረታቱኝ እላችኋለሁኝ። እዚህ ጋር የጨመርኩት ፍላወር ወይም ፉርኖ ዱቄት፣ እርጎ ወይም ለበን፣ ነጭ ሽንኩርት። አሁን የምጨምረው ደግሞ ተከታተሉኝ። እዚህ ጋር ደግሞ ተለዥ ያደረገ የድንብላል ቅጠል። የድንብላል ቅጠል በአማርኛ በአማርኛ ነው የድንብላል ቅጠል መሰለኝ፣ በአረብኛ ኩዙብራ ነው የሚባለው። ሌላ ስም ያለው አይመስለኝም። ነጭ ሽንኩርት፣ ለበን ወይም እርጎ እና ፉርኖ ዱቄት ወይም ፍላወር አድርጌያለሁ ማለት ነው። ነጭ ሽንኩርት ከዛ እንዲህ ያልን ምን እንደምንጨምር እየተከታተላችሁን እና ውዶቼ፣ በጣም ተወዳጅ ምግብ ነው። እኔ ባለሁበት ሀገር በጣም የሚፈልጉት ጓጉተው የሚበሉት ምግብ ቢኖር እነዚህ ናቸው ማለት ነው። አሉ የተለያዩ አሉ፣ ግን የበለጠ የዚህ ጋር ጨው ጨምሬያለሁ። ብዙም ጨው ስለማይፈልጉ አንድ በአንድ ለማሳየት ስለማይመች ለመቅረጽ ጭምር ማለት ነው። ያው እና ውዶቼ አበረታቱኝ። ያኛው ፏቅ ያደረገ ስለሚፈተፍትብኝ የመጨምረው ማቴሪያል ስለሚፈረፍርብኝ ሌላ ማንኪያ ተጠቅሜ ያለሁኝ። እና ውዶቼ ዩቱብ የሌላችሁ ዩቱብ ክፈቱ። እንደዚህ በምትሰሩት ነገር አካውንታችሁን አሳድጉ። ቤት እያጸዳችሁ ለምን አይሆንም? አካውንታችሁ ክፍት ከሆነና የፈለገ አክል ጊዜ ቢወስድም የሆነ ቀን ትጠቀሙበታላችሁ። እርግጠኛ ነኝ 100% ማለት ነው። የዛሬውን ማየት የለባችሁም ወይ ዛሬ ያለ እይታ አለማግኘቱን አትዩ። የሆነ ቀን ይነሳል። ትዕግስት በእርግጥ ያስጨርሳል፣ ግን ቢሆንም እይታ እስከሚያገኝ ድረስ ሰውም እስከሚያውቃችሁ ድረስ ከባድ ነው። ግን ቢሆንም ትዕግስት ኑሯችሁ ተስፋ ሳትቆርጡ መጀመር አለባችሁ። ይህንን ክቤ ይባላል። ይሄ ክቤ በአማርኛ አላውቀውም፣ ግን በእኔ ባለሁበት ሀገር ክቤ ነው የሚባለው። ውስጡ ላይ ያለው ቅንጬ፣ ደቃቁ ቅንጬ የተፈጨ ስጋ የተፈጨ በደቃቁ ቅመማ ቅመም፣ የድንብላል ቅጠል አለበት። እንዲህ የተጠቀለለው ያው ባህላቸው ነው። በባህላቸው መንገድ ነው የጠቀለሉት ማለት ነው። እኔ እንኳን መጠቅለል እንኳን አልችልም። የምትሰራው ሴትዮ አለች። እሷ ጠቅልላ ሲያልቅብኝ ይዛልኝ ትመጣለች። እኔ እሰራዋለሁ ብቻ ማለት ነው። የምጠቀልለው አለች ሌላ። እና ውዶቼ ይህንን እንደዛ እንትን ካልን በኋላ ካማሰልን በኋላ ምን ተክተኩ የበለጠ መዋሃዱን ስታውቁ ሲበስል ጨው መኖሩን ምናምን አረጋግጣችሁን ያኛውን ነገር አምጥታችሁ ተጨምሮታላችሁ ማለት ነው።
ክዙብራ ነው ከላይ ጥቁር ጥቁር የሆነው። ያው ቅድም ያሳየኋችሁ ቅጠላ ቅጠል የድንብላል ቅጠል ያልኳችሁን ማለት ነው። ጨው እንዳለበት ይቀመሳል። ትንሽ ይቀረዋል። ጢኖ ጨው በብዛት ስለማይፈልጉ በመጠኑ ሳይበዛ ዝክቱ ውዶቼ እንደዚህ ነው። ፍልቅልቅ ይላል። አብሮ ፉቅፉቅ ይላሉ። ኃይል ተጨመረለት ጋዙ። ብዙ ስራ አለ በነገራችን ላይ ብዙ ማለት ነው። ግን ይህ ስለሚቀድም ይህ መስራት አለብኝ ብዬ ነው። ይኸው እያያችሁ ሌላ ቤት ላይ ተጠብሶ ነው የሚደረገው በዘይት ማለት ነው። በዘይት ተጠብሶ ነው። እኛ ጋር ግን ያለቀለት ስለሆነ ዝም ብሎ ነው የሚጨምረው። ሌላ ቤት ግን በዘይት ተጠብሶ ቀዝቅዞ ቃህ ብሎ ነው እንደዚህ ውስጥ የሚጨመረው ማለት ነው። እኛ ቤት ግን እንደዚህ ነው የሚወዱት። እንደዚህ ነው የምጨምረው ማለት ነው። አያችሁት? እንደዚህ የተቀጣጠለው በረዶ ነው የቀጣጠለው እንጂ ንጥል ነው። ላሳያችሁ፣ ንጥል ነው፣ በረዶ ነው እንትን ያለው። ያው እላችኋለሁኝ ውዶቼ። ይጠጣ አድርጎን በደንብ ላስ ያደርግና ራስ ይልና ብስብስ ብሎ እንጋግባ በሞቴ ይሉታል ማለት ነው ውዶቼ። እና ሰብስክራይብ እንዳይረሳ፣ ላይክ እንዳይረሳ፣ ሼር እንዳይረሳ። ሰምታችኋል። የእናንተ ጥንካሬዎቼ ብርታቶቼ ናቸው ከፈጣሪ በታች። እናንተ ስታበረታቱኝ ነው እኔ እንደዚህ ተነሳስቼ ለመስራት ዝግጁ መሆነው እና ፈጣሪ ባላችሁበት ይጠብቃችሁ ውዶቼ። የሁላችንም አምላክ እንግዲህ ከሰው ሀገር የምንወጣበት የተሻለ ህይወት የምንኖርበት ርዝቅ ይክፈትልን። አሚን በሉ። የልጅ ምርቃት አይደርስም ብላችሁ ነው? አሚን በሉ እንጂ ውዶቼ፣ አሚን በሉ። ወይ ጠንካራ አሚን አትብለው። ይኸውላችሁ በሌላ ነገር ከተማሰለ ፍሽክሽክሽክሽክሽ ይላል፣ ፍርክሽክሽ ይላል። ለዛ እንደዚህ ነው ማዘጋጀት ያለብኝ። እንዴት እንደሆነ አያችሁት? ጠጥተዋል። አሁን አንስተው እንደዚህ በሳህን ፍርፍር አድርገው ቅጥቅጥ አድርገው እንክት ያደርጉታል ማለት ነው። አያችሁት? አዎ በዝካው ያው መልክ ይስጠኝ እንጂ ሙያ ከጎረቤት ነው። እኔ አንደኛ ልብኔን ሁኛለሁ እኮ ጠባሃ ልብኔን ሁኛለሁ። ሰዎች ደስ አይልም? ጠባሃ ልብኔን ትንሽ ከቆየሁማ ሁሉም ነገራቸው ነው ማጣድፈው እላቸዋለሁ። ላይ ሁሉም ነገራቸው ምንም አይመልጠኝም። ነው ቅመሱ። ተመስገን ጌታዬ። ማንዘሮ መሀሎ ወላ ሀሎ ሳህ ውሀብ ኮነ ክትራን ወዳችኋለሁ፣ አከብራችኋለሁ ወዶቼ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ባይ ባይ።